ከሁሉም ምርጥ የሚባሉ መሪዎች አብዛኞቹ አንባቢዎች ናቸው። በእውቀታቸውና በስራቸው ራሳቸውን ባለጸጋ ካረጉ ሰዎችም 75%ቱ አንባቢዎች ናቸው። እኛም ወደፊት የሚጠብቀንን ህይወት ጥሩና ስኬታማ እንዲሆን ከፈለግን ጥሩ አንባቢ መሆን አለብን። ስለዚህ ምን አይነት መጽሐፍቶችን ነው ማንበብ ያለብን? ይዘቱስ ምን አይነት ነው መሆን ያለበት? በህይወታችን ትልቅ ስኬትን ከፈለግን ምናልባት እነዚህ አሁን የምናያቸው መጽሐፍት ትልቅ የሚባል እገዛ ሊያደርጉልን ይችላሉ። እነዚህ መጽሐፎች በሚሊዮን የሚቆጠሩ ሰዎች ህይወት ላይ ትልቅ ለውጥን አምጥተዋል። እነዚህ መጽሐፎች ካነበብን፣ ከተማርናቸው፣ ከተገበርናቸው እኛም ከሚሊዮኖቹ አንዱ እንሆናለን። በዓለም ላይ በየዓመቱ በሺዎች የሚቆጠሩ መጽሐፍት ይታተማሉ። ከነዚህ ውስጥም ዛሬ ማንበብ ያሉብንን 10 መጽሐፍትን እናያለን። እነዚህ መጽሐፍት በብዙ ሀገራት ቋንቋ የተተረጎሙ ሲሆን በሚሊዮን የሚቆጠሩ ኮፒዎችም ታትመዋል። የመጀመሪያው መጽሐፍ How to Win Friends and Influence People በዴል ካርኔጊ የተጻፈ መጽሐፍ ነው። ይህ መጽሐፍ የተጻፈው በ1936 ሲሆን ከተጻፈም ብዙ ዓመታት አልፎታል። በዓለም ላይም በብዙ ትሞች ከታተሙ መጽሐፍ ውስጥ አንዱ ነው። በህይወታችን ከብዙ ሰዎች ጋር መገናኘታችን አይቀርም። በሰዎች መወደድና በሰዎች ድጋፍ ማግኘት ለስኬታማ ህይወት ጠቃሚ ነገር ነው። ይህ መጽሐፍ ከሰዎች ጋር እንዴት መግባባት እንዳለብን፣ ሰዎች እንዲወዱንና እንዲደግፉን እንዴት ማድረግ እንደምንችል የሚያሳውቀን መጽሐፍ ነው። ይህ መጽሐፍ ካነበብን በኋላ ማህበራዊ ግንኙነቶቻችንም ይቀየራሉ። ማንበብ ካሉብን መጽሐፍት ውስጥ በአንደኝነት ተቀምጧል። ሁለተኛው መጽሐፍ ሪች ዳድ ፑር ዳድ በሮበርት ኪዮሳኪ የተጻፈ መጽሐፍ ሲሆን ይህ መጽሐፍ በዓለም ላይ እጅግ ታዋቂ ከሆኑ መጽሐፍት ውስጥ አንዱ ነው። መጽሐፉ ለማንበብ ቀላልና እጅግ ጠቃሚ በተለይም ለወጣቶች ስለገንዘብ ያለንን ዕውቀት የሚያሳድግልን መጽሐፍ ሲሆን ጸሐፊው ሮበርት ኪዮሳኪ ከራሱ ህይወት በመነሳት የጻፈው መጽሐፍ ነው። መጽሐፉ የሚነሳው ከሮበርት ኪዮሳኪ ሁለት አባቶች ሲሆን አንደኛው አባቱ ሀብታም ሲሆን ሌላኛው ደግሞ ድሃ ነበር። ሮበርት ከሁለቱ አባቶቹ የተማረውን በመጽሐፍ ላይ አስፍሮታል። ስለዚህ ማንበብ ካሉብን መጽሐፍ ውስጥ በሁለተኛነት ደረጃ ተቀምጧል። ሶስተኛው መጽሐፍ ማኔጂንግ ዋን ሰልፍ የሚባል መጽሐፍ ሲሆን በዚህ መጽሐፍ ላይ የተጠቀሱ ነገሮች በጣም ጠቃሚና የሚያስገርሙ ነገሮች ናቸው። ይህ መጽሐፍ ስለራሳችን ብዙ ነገር እንድናውቅ ይረዳል። የዚህ መጽሐፍ ጸሐፊ ፒተር ዳከር ይባላል እና መጽሐፉም ማንበብ ካሉብን መጽሐፍት ውስጥ በሶስተኝነት ተቀምጧል። አራተኛው መጽሐፍ ዘ ፓወር ኦፍ ሃቢት የሚባል መጽሐፍ ሲሆን ይህ መጽሐፍ የተጻፈው በቻርልስ ዳርዊን ነው። ይህ መጽሐፍ የሚያስተምረው ሰዎች አብሯቸው የኖረን ልማድን እንዴት መቀየር እንደሚችሉና ጥሩ ልማድ ደግሞ ህይወትን ለማሸነፍ ምን ያህል እንደሚረዳቸው ይናገራል። እንዲሁም በዚህ መጽሐፍ ላይ ሰዎች እንዴት መጥፎ ልማድን በጥሩ ልማድ መቀየር እንደሚችሉ ይናገራል። የዚህ መጽሐፍ ጸሐፊ ቻርልስ ዲክ በ8 ዓመት ጥናቱ ልማዶችን እንዴት እንደሚፈጠሩ ጽፏል። ይህ መጽሐፍ ማንበብ ካሉብን መጽሐፍት ውስጥ በአራተኝነት ተቀምጧል። አምስተኛው መጽሐፍ ቲንክ ኤንድ ግሮው ሪች የሚባል መጽሐፍ ሲሆን የተጻፈው በናፖሊዮን ሂል በ1937 ነው። ይህ መጽሐፍ በዓለም ላይ እጅግ ታዋቂ ከሆኑ መጽሐፍት ውስጥ አንዱ ነው። ይህ መጽሐፍ በናፖሊዮን ሂል ከ500 በላይ ራሳቸውን ባለጸጋ ካረጉ ሰዎች ጥናት ላይ አድርጎ የጻፈው መጽሐፍ ነው። እንዲሁም በጥናቱ መጨረሻ በመጽሐፉ ላይ 13 ባለጸጋ የሚያደርጉ ሂደቶችን ገልጾበታል። ማንበብ ካሉብን 10 መጽሐፍት ውስጥም አንዱ ነው። ስድስተኛው መጽሐፍ ዘ ፓወር ኦፍ ናው የሚባል መጽሐፍ ሲሆን የጻፈው በኢክሃርት ቶል የተጻፈ መጽሐፍ ነው። ይህ መጽሐፍ የተጻፈው ለዕለት ተዕለት ኑሯችን መመሪያ እንዲሆን ታስቦ የተጻፈ ነው። አሁን ላይ የምንኖረው ኑሮ ምን ያህል አስፈላጊ እንደሆነና ያለፈው ወይም የወደፊታችንን ሐሳብ እንዴት መሻገር እንደምንችል የሚነግረን መጽሐፍ ነው። መጽሐፉ ከብዙ ሃይማኖቶችና ባህሎች ላይ ጥናት ተደርጎ የተጻፈ መጽሐፍ ነው። ጸሐፊውም በመጽሐፉ ላይ ከገለጻቸው ነገሮች ውስጥ ውጥረት፣ ጭንቀት አብዛኛው የሚፈጠሩት አብዝቶ ለወደፊት በማሰብና ነገር ግን አሁን ላይ የምንኖረው በቂ ሳይሆን ሲቀር እንደሆነ ይነግረናል። የጥፋተኝነት ስሜት ወይም ጸጸት፣ ቂም፣ ምሬት፣ ይቅርታ ያለማድረግ ስሜት ደግሞ የሚፈጠሩት ስላለፈ ነገር አብዝቶ በመጨነቅ እንደሆነ ይነግረናል። እንዲሁም ውሳኔ መወሰን እንድችል ማህበራዊ ግንኙነቶቻችንን እንዴት ማሻሻል እንደምንችልና የሰላም ኑሮ እንዴት መኖር እንደምንችል ይነግረናል። ይህ መጽሐፍ ማንበብ ካሉብን መጽሐፍት ውስጥም በስድስተኝነት ተቀምጧል። ሰባተኛው መጽሐፍ ዘ 7 Habits of Highly Effective People የሚባል መጽሐፍ ሲሆን የጻፈው በስቲቨን ኮቪ ነው። መጽሐፉም 7 ስኬታማ የሚያደርጉ ልማዶችን ይጠቅሳል። ከሰባቱ ስኬታማ ከሚያደርጉ ልማዶች ውስጥም የመጀመሪያው ስኬታማ ሰዎች ንቁ መሆናቸውን ይነግረናል።
ሁለተኛው የሚጀምሩትን ነገር መጨረሻ በአእምሮ ይስሉታል። ሶስተኛው መቅደም ያለበትን ነገር ሁሉ ያስቀድማሉ። አራተኛው የሚያስቡት ስለማሸነፍና ማሸነፍ ብቻ እንደሆነም ይነግረናል። አምስተኛው ነገሮችን ለመረዳት ቅድሚያ እንደሚሰጡ ይነግራል። ስድስተኛው መተባበርን ይወዳሉ። ሰባተኛው ያላቸውን ከፍተኛ ንብረት ጠብቀው ያቆያሉ፣ እንዲሁም በየጊዜው ያሳድጉታል። ይህንን መጽሐፍ ካነበብን በኋላ አስተሳሰቦቻችን ይለወጣል። እናም ማንበብ ካሉብን መጽሐፍት ውስጥም በሰባተኝነት ተቀምጧል። ስምንተኛው መጽሐፍ ዘ ፎር አግሪመንት የሚባል መጽሐፍ ሲሆን ይህ መጽሐፍ እንዴት ነገሮችን በብልሃት ማለፍ እንደምንችል የሚያስተምረን መጽሐፍ ነው። ይህ መጽሐፍ ካነበብን በኋላ ሰዎች እንዴት በጥሩ ሁኔታ መረዳት እንደምንችል እንማራለን። እንዲሁም ማህበራዊ ግንኙነቶቻችንም ይሻሻላሉ። ይህ መጽሐፍ ማንበብ ካሉብን መጽሐፍቶች ውስጥም በስምንተኛነት ተቀምጧል። ዘጠነኛው መጽሐፍ ዘ ሲክሬት ይሰኛል። ይህ መጽሐፍ የተጻፈው በሮንዳ ባይረን ነው። ይህ መጽሐፍ ከመሆኑ በፊት ፊልም ነበር። መጽሐፉም ዘ ላው ኦፍ አትራክሽን ወይም የስበት ህግ የሚባል እምነት መነሻ በማድረግ የተጻፈ ነው። እምነቱ አስተሳሰቦቻችን በቀጥታ ህይወታችንን የመለወጥ ችሎታ እንዳላቸው ነው የሚነግረን። መጽሐፉም ከ30 ሚሊዮን በላይ ኮፒዎች አትሟል። እንዲሁም በ50 የዓለማችን ቋንቋዎች ተተርጉሟል። ይህ መጽሐፍ የተጻፈው በ2006 ሲሆን ይህ መጽሐፍ ካነበብን በኋላ በህይወታችን ብዙ ነገርን እንደምንማር የዓለማችን ታላላቅ ሰዎች ምስክር ሆነዋል። ማንበብ ካሉብን መጽሐፍቶች ውስጥም በ9ኝነት ተቀምጧል።